ከንቲባችን መጥቶ ይሄንን ሜዳ ቢያይ እኛ ሜዳችን ላይ ይሄንን ሜዳ እንደግመዋለን ብለን አስበን ነበር። እርጉዝ ሴት ሳትቀር ነው ሌሊት ላይ 5-6 ሰዓት ይመጣሉ ተብሎ በግርምት ነበር ሳይ ነበርና ኢትዮጵያ ውስጥ እስከማይመስል ድረስ ነው። በጣም እርካታ የለንም። ውጤቱ አላረካንም እንጂ ሜዳው ግን ፈቅዶ ልክ እንደ ፖሊዮ ክትባት ቤት ለቤት ዶ ማምጣት በጣም ከመንም በላይ ውድና የተከበራችሁ ተመልካቾቻችን እንግዲህ የኢትዮጵያ አንደኛ ሊግ ምድብ ለጨዋታ በሃላባ ኢንተርናሽናል ስቴዲየም ሃላባ ቁሊቶ ከተማ ላይ እንግዲህ ለሁለት ወራት ያህል ሲካሄድ ቆይቶ ዛሬ እንግዲህ የመጨረሻው ምዕራፍ ላይ ደርሰናል። እንደ አጠቃላይ ውድድሩ ምን ይመስላል እንደ ከተማው እንደ አጠቃላይ አቀባበሉ ምን ይመስላል፣ ማህበረሰቡስ እንዴት ይመስላል የሚለው አንድ እንግዳ ይዤ መጥቻለሁ። እጅግ በጣም ጥሩ ነው። እኛ ሃላባ ስንመጣ መጀመሪያ እጣ ወጥቶልን ስንመጣ ስለ ሃላባ የነበረን ኢሜጅ እና እዚህ መተን ያገኘነው ነገር በጣም የተለያየ ነው። የሃላባ ሜዳው በጣም እጅግ ለጨዋታ ኳስ ይዞ ለሚጫወት ቡድኖችና ስፔሻሊ ደግሞ እንደውም ከአንደኛ ሊግ ይልቅ ፕሪሚየር ሊጉንም ከፍተኛ ሊጉንም ማወዳደር የሚችል ደረጃውን የጠበቀ ስቴዲየም መሆኑንና ከኑሮም አንፃር ደግሞ ስፔሻሊ ከኑሮ አንፃር ሆቴሎችም ህዝቡም ተመልካቹ ራሱ በጣም ጨዋ የሆነ ምንም አይነት የጸጥታ ችግር የሌለበት ከመሆኑ አንፃር የሃላባን ህዝብ በዚህ አጋጣሚ አመስግነን መሄድ እንፈልጋለን። ኮች እንኳን በሰላም ተገናኘን። እንኳን ሰላም ቆይ። እንደ አጠቃላይ ውድድሩ ምን ይመስል ነበር? ቆይታችሁስ እንዴት ነበር? ውድድሩ ቆንጆ ነው። ከተማ ላይ ከገባንበት ጊዜ ጀምሮ የከተማው ህዝብ ለኛ ያደረገው አቀባበል፣ ሜዳ ላይ ያለው ነገር፣ እግር ኳሱ የሚፈልገውን ነገር ሜዳው መስጠት የሚችልበት ነገር አለ። ከሜዳ አቀራረብ ፕላስ ህዝቡ በተለያየ እንቅስቃሴ ውስጥ የሚያደርግልን ትሪትመንት የሚያደርግልን አቀባበል በጣም የተለየ ነው። ብዙ ቦታ ረግጫለሁ፣ ግን ይሄ በጣም እግር ኳስ የገባው ሰው ማህበረሰቡ ጥሩ አይነት እሳቤ ያለው ሰው አግኝቻለሁ። ለምሳሌ መታወቂያ ሳንይዝ ነው የምንዞረው። በጣም ነፃ ነን። ኤኒ ታይም ለሊትም ብትወጣ ምንም ብትወጣ የምትፈልገውን ነገር ታገኛለህ። ሰላማዊ ነው። በዚህ በጣም ደስተኛ ነን። ውድድሩ በጣም ጥሩ ነበረ። ቆንጆ ውድድር ያየንበት ነው። ውድድሩ እንድናየም ያው አንድ ከረዱ ነገሮች ያው እዚህ የመሰለ ጥሩ ሜዳ ስር ውድድሩ መካሄዱ ቲሞች ያላቸውን ነገር በደንብ አውጥተው እንዲያሳዩና ውድድሩ ቆንጆ ሆኖ እንዲያልፍ ያደረገበት አንደኛው ትልቁ ጥሩ ሜዳ ላይ መጫወታችን ነው። ከዛ በበለጠ ደግሞ ያው የኔ ብቻ አይመስለኝም የአጠቃላይ ውድድሩ የነበሩት ክለቦች ይመስለኛል ከተማው ላይ ያለው ማህበረሰቡን በጣም እኔ በእውነት እንደዚህ አልጠበቅኩም ነበር። በጣም በቃ የሚገርም ማህበረሰብ ነው ያለው። በጣም ሰው ወዳድ ከሚባለው በላይ እኔ አላየውም። በጣም እንግዳ ተቀባይ ነው። በጣም ለእንግዳ ያላቸው ሪስፔክት በጣም ነው የሚገርመው። እንግዳ ብቻ ነው ማለት ነው የሚጠበቅብና በጣም ምቾት የተሰማኝ ቦታ ነው። እኔ እስከዛሬ ብዙ ከተሞች ሄጃለሁ፣ ለውድድርም በአሰልጣኝነትም በተጫዋችም ብዙ ቦታ ሄጃለሁ። ለኔ በጣም ስማርቱ ከተማ ሃላባ ነች። ወደ ውድድሩ ከመግባቴ በፊት በመጀመሪያ ደረጃ ያው የሃላባ ህዝብን ሳላመሰግን አላልፍም። ለምን ከመጀመሪያ ቀን ጀምሮ እዚህ ከመጣና ደግሞ ለኛ ማድረግ ያለባቸው ነገር በሙሉ ምንም ያላደረጉልን ነገር ስላሌለ በመጀመሪያ ደረጃ ላመሰግናችሁ እወዳለሁ። በመቀጠል ሃላባ ፕሪሚየር ሊግ ለመግባት ብዙ አመት ሲለፋ ነበርና ካልፋታቸው መሀል ለምሳሌ ባለፈው ቱርናመንት ድሬዳዋ ላይ ሄዶ ከዛ ሲመለሱ የተፈጠረ ነገር ነበርና ያ ሁሉ ልፋት ሲለፋ ነበረው ይሄንን ቲም ፕሪሚየር ሊግ ለማድረስ ነውና ከምንም በላይ ስታዲየሙንም ሰርታችሁ ስታዲየሙ በተመረቀበት አመት በመሆኑ ከምንም በላይ በጣም ደስ ብሎኛልና እንኳን ደስ ያላችሁ እላለሁ። ስለ ውድድሩ ያው እዚሁ እንታየና ውድድሩ በጣም አሪፍ ነበር። ድባቡም በጣም አሪፍ ነበር። ሜዳውም ህዝቡም ከምንም በላይ በጣም ደስ የሚል ህዝብ ነውና ለምሳሌ ጾሙንም እኛ እዚሁ ነበር ሲጾም የነበርነው። ለመጨረሻ ደግሞ ለሁሉም ሆቴል ስታፍ ደግሞ የአፍጠር ፕሮግራሙን አዘጋጅቶልን ነበርና ለሁሉም ነገር ያው የሃላባን ህዝብም አመራሩንም ሁሉንም እናመሰግን እወዳለሁ። በራሴና በሮቢ ከተማ ማመስገን እወዳለሁ። የሃላባ ህዝብ አቀባበል ላይ አሪፍ ነው። እስካሁን ባለንበት ቦታ ላይ ባልጋም በምግብ ቦታ ምንም አይነት የገጠመ ስህተትም የለም እና እስካሁን ባለው ነገር ጥሩ ነው። ቢያንስ ከሌላ ከተሞች ከሌላ ሀገራት ጋር ስናነጻጽረው ለኛ ሃላባው ላይ አንደኛ ነው እና ባየነበት መንገድ ነው እኛም የምንተረጉመው። እዛም ባየነበት ነገር ብዙ ችግሮች ነበሩ። እዚህ ከትሬኒንግ ሜዳ ጀምሮ ደግሞ እስከ ምግብ እስካለንበት ድረስ ደግሞ መጥቶ የተከታተሉን ነበር። ጥሩ ነው። በዚህ ይቀጥሉ ነው የማስተላለፈው።
እንዳጠቃላይ ደግሞ እንግዲህ ይህ ኢንተርናሽናል ስቴዲየም በህብረተሰብ ተሳትፎ የተሰራ ነው። ይህ ለሌሎች ሞዴል ከመሆኑ አንፃር ደግሞ ማህበረሰቡን እንዴት ያዩታል? አጋጣሚ ሆኖ እኛ መተን መጀመሪያ ጨዋታ ከተጫወትን በኋላ ስፔሻሊ 4 ጨዋታዎችን ተከታታይ አሸንፈን ነበርና ከንቲባችን መጥቶ ይህንን ሜዳ ቢያይ እኛ ሜዳችን ላይ ይህንን ሜዳ እንደግመዋለን ብለን አስበን ነበር። አጋጣሚ በህመም ምክንያት ከንቲባችን አጋጣሚ ወደዚህ መምጣት አልቻለም። ግን ሙያተኞች መጥተው አይተው ዲዛይኑን አይተው ተማክረው ነው የሄዱትና ለሁሉም በተለይ ስፖርት አፍቃሪ ያለሆኑ ስፔሻሊ በዚህ አጋጣሚ የአላባ ህዝብ ወደ ከፍተኛ ሊግ በመግባቱ ወደ ፕሪሚየር ሊግ በመግባቱ በዚህ አጋጣሚ የሆለታ ከተማ እግር ኳስ ክለብ እንኳን ደስ አላችሁ ማለት እንወዳለን። ኖርማሊ ሞዴል ነው ብለን እናምናለን እንቀበላለን። እንግዲህ የመጀመሪያ ሰበታ ነበራችሁ። እዚህ ሀላባ ኢንተርናሽናል ላይ ከመጣችሁ በኋላ እንደ ፉሪ የተሻለ ውጤት አስመዝግቧልና ከስቴዲየሙና ከማህበረሰብ ተሳትፎ ጋር ከመሰራቱ ጋር የሚሉት ነገር ካለ? ሜዳው ለዚህ ለአንደኛ ሊግ ብቻ ሳይሆን ምናልባት የሆቴል አቅርቦት ወደፊት ቢዘጋጅ ፕሪሚየር ሊጉንም ማዘጋጀት የሚችል ስታንዳርድ ያለው ሜዳ ነው። እኛም ሜዳን መሰረት ያደረገ ኳስን መሰረት ያደረገ ቡድን የገነባ ነው። ለዛ ደግሞ በጣም ረድቶናል። ምናልባት እናንተም ከምትሰሙት ከምታዩት ነገር አንፃር ክለቡ ያው ቅርጽ ያለው ለመጫወት የሚፈልግ ኳሱን መሰረት ያደረገ ሰው የሚዝናናበትን ቲም እንድንሰራ ይረዳን እሱ ነው። መጀመሪያ እዚህ ከመምጣታችን በፊት ሌላ ቦታ ነበረ ስንሰማ የነበረው ቲሙንም ስንገነባ የነበረው ሜዳውን ታሳቢ በነበረ ሁለት አይነት መልክ ያለው ቲም እንስራ ብለን ነበረ ስንሰራ የነበረው። እዚህ መሆኑን ግን ስናቅ አንድ አይነት መልክ ያለው ቲም ነው የሰራነው። ሜዳውን ፈቅዶልናል። በምንፈልገው ልክ ኳሱን ይዘን ተቆጣጥረን መጫወት የምንችልበት ነገር አግኝተናል። ምናልባት እርካታ የለንም፣ ውጤቱ አላረካንም እንጂ ሜዳው ግን ፈቅዶልናል። የከተማው ሆቴል አቅርቦቱ የምግብ ምንም የገጠመን ችግር የለም። ይህንን ነው ለህዝቡም ለከተማው ማስተላለፍ የምፈልገው። በዚሁ እንዲቀጥሉ ነው የምፈልገው። እንደ አጠቃላይ ደግሞ እንግዲህ ሀላባ ኢንተርናሽናል ስቴዲየም በማህበረሰብ ወጪ የተገነባ ነውና እንግዲህ ይህ ኢንተርናሽናል ስቴዲየም በማህበረሰብ ወጪ ኢንቨስት ተደርጎበት አሁን ሊግ 1 ውድድር እያካሄደ ነው። በቀጣይ ደግሞ ከፍተኛ ሊጉም ፕሪሚየር ሊጉም እንዲመጡ ከዛ አንግል ምን የምትለው ነገር? ይሄ በእውነት በጣም የሚገርም ነገር ነው። ማለት የሚገርመው ምንድነው? አንደኛ ሜዳዎች በዚህ ደረጃ ልክ በማህበረሰቡ የተገነባ ሜዳ እስከዛሬ አልሰማውም። ግዴታ የመንግስት ድጋፍ የሚፈልግ እንደዚህ አይነት ነገሮች ያሉበት ነው። ይሄ ህብረተሰቡ ትንሹም ትልቁም በቻሉ አቅም የተሳተፈበትና የተገነባ ስቴዲየም ነው። ያ ደግሞ ልዩ የሚያደርገው ነገር ምንድነው? እያንዳንዱ ህብረተሰብ የዚህ ሜዳ ጠባቂ ነው የሚሆነው። ሁሉም ማሻራ ያሳርፍበታል ብሎ ስለሚያስብ እያንዳንዱ ጠባቂ ነውና ይሄ ነገር ለሌሎችም ተሞክሮ ልምድም የሚሆን እንደ ትምህርትም የሚሰጥ ነገር ነውና እንዳልኩ ቅድም ከሰውም ጋር ከተማውም ላይ ካለው ሰላምም አንፃር ከዛ ነገሮች ሲደማመሩ አሉ። አሁን አስቸጋሪ ቦታዎች ላይ የሚደረጉ ውድድሮች አሉ። እንደ ከፍተኛው ሊግ እንደ ሱፐር ሊጉም ፕሪሚየር ሊጉም ብዙ ጊዜ ሲጨናነቁ ምናምን እናያለን። የተለያዩ ሜዳዎች ተደጋጋሚ ድል የተሰጣቸውና እዚህ ቢመጡ በጣም ምቾት በተሰምቷቸው ጥሩ ውድድር ያከናውናሉ ብዬ አምናለሁ። እንደ አጠቃላይ ይህ ኢንተርናሽናል ስቴዲየም በህብረተሰብ ተሳትፎ የተገነባ ነው። እንግዲህ እናንተ ከመጣችሁ በኋላ ደግሞ ይህንን በአካል አይታችሁና ማህበረሰብ የገነባው ስቴዲየም ላይ ተጫውታችሁ አይታችኋልና ከዚህ አንግል እንዴት ታዩዋል? በዚህ አጋጣሚ ያው በህብረተሰብ የተሰራ ስታዲየም ማለት በጣም ትልቅ ነገር ነው። ከዚህ ጋር ደግሞ ከኛ ጋር ደግሞ የሚያመሳስላችሁ ነገር ነው። ለምሳሌ እኛ ጋር መደላቡ ስታዲየም የሚባል ስታዲየም በ1993 ዓ.ም የተመረቀ ስታዲየም ነው ያለው። እሱም እንደዚህ በእኛ ከእናቶቻችን ከአባቶቻችን ኪስና ከእናቶቻችን መቀነት በተፈተመ ገንዘብ ነበር የተሰራው። ሁለተኛ ነው የእናንተ አርቲፊሻል ነው። የእናንተንም ሜዳ ከዚህ በፊትም ያው ጨውቼበት አውቃለሁ። አርቲፊሻል ሜዳ ለምሳሌ በኢትዮጵያ ውስጥ ደግሞ በትክክለኛ ቦታ የተሰራው ሜዳ ቢኖር ለኔ ሀላባ ስታዲየም ላይ ነውና ከምንም በላይ በጣም ደስ የሚል ነገር ነው። ከዚህ አዛር ደግሞ አጋጣሚ የንም ያክል ሜዳም ሰርቶ ከዚህ ለምሳሌ እዚህ ጋር ትሪብሎም ሁሉንም እያየነው ነው። እዚህ ጋር የሚቀሩ ነገሮች አሉ። ህዝቡ የኛውን ደግሞ ስታዲየሙን መስራት ብቻ አይደለም። አሁን ለምሳሌ ህዝቡ ለውዙም አደራ የሚለው ነው። መንግስትም ለሀላባ ማድረግ ያለበትን ነገር እያደረገ ነው። ፕላስ ደግሞ በመንግስት በጀት ብቻ ደግሞ ቲም የሚታሰብ ነገር አይደለምና ህዝቡ ስታዲየሙን የሰራው ልጆቹን ለማሳደግ እስከሆነ ድረስ ቲሙን ሰፖርት ማድረግ አለባቸው የሚል አደራ አላቸው። ለምሳሌ ብዙ ቲሞች እየፈርሱ ያሉት የመንግስትና የመንግስትን በጀት ብቻ የሚጠብቁ ከሆነ የትም ማድረስ ስለማይቻል ከምንም በላይ ህዝቡንም ቅድምም አመስግኛቸዋለሁ። ቲሙ ፕሪሚየር ሊግ ስለገባላቸው
ይሄንን ቲም ሰፖርት እንዲያደርጉ ነው ለማለት ወደው። እንግዲህ ሀላባ ኢንተርናሽናል ስቴዲየም በማህበረሰብ የተገነባ ስቴዲየም ነውና እንግዲህ እዚህም ከመጣችሁ በኋላ ሳሳ የተሻለ ውጤት ይዞ መጥቷል። ያንን ከምን አንግል ታያለህ? ያው ጥሩ ነው። አንደኛም እዛ ቦታ ላይ ስንመጣ ብዙ ቻሌንጅ አለው። እነዛን ቻሌንጆች ተቋቁመን ዛሬ ላይ እዚህ የደረስነው ማለት ነው እና ሜዳውም ጠቅሞናል ከምንም በላይ። አንደኛ ነገር ቢዘንብም እንኳን ኳስ ሊቋረጥ አይችልም። ያንን ቢያንስ እንኳን አስከትሎ እየተጫወትን ጨርሰን የምንወጣባቸው ሰዓቶች ነበሩ እና ይሄ ሜዳ ስላለም ነው መተም የተጫወትነው። እንደ አጠቃላይ ደግሞ እናመሰግናለን። በቀጣይ ይስተካከሉ። ቅድም እንዳሉት ፕሪሚየር ሊጉም እዚህ መቶ መወዳደር አለበት ብሏሉና መስተካከል ያለበት ቀጣይ ሌሎች ነገሮች ቢስተካከሉ የትኛውንም ነገር ማስተናገድ ይችላል የምትሉት ነገር ካለ መልእክት ለከተማ አስተዳደሩ? አዎ ምናልባት ጠንካራ ነገሮችን በመናገር ከተማውን ማዳከም ነው። እንደውም ክፍተት አየንበት ብለን የምናስበው እኛ ምንድነው እንደዚህ ጭንቀት ውስጥ የሚገቡ ውድድሮችን አማራጭ ሜዳዎች እንዲኖሩ ይሄ ከተማ እንደዚህ በጣም በብዙ ሚሊዮኖች የሚቆጠር በጀት እንዳወጣ እንደዚህ አይነት ሜዳዎች አማራጭ ሜዳዎችን ደግሞ ቢያሻሽልና ቢያስተካክል እጅግ በጣም ጥሩ ነው። የልምምድ ሜዳዎች ምንም ሳይቸግረን ነው የጨረስነውና እንደዚህ አይነት አማራጭ ሁለተኛ ሜዳዎችን ደግሞ ቢያንስ እንደዛ ስታንዳርዱን የጠበቀና በጣም ከፍተኛ ወጪ የሚያወጣ ባይሆን እንኳን የተወሰነ ደረጃውን የጠበቀ ሆኖ ቢስተካከልና ይሄ ቢሻሻል ጥሩ ነው። ሌላ ነገር ግን እጅግ በጣም ጥሩ ነው። ከዚህ በላይ እንግዲህ እኛ ያጎደልነው ፈጣሪ። በቀጣይ እነዚህ ውድድሮች እዚህ እንዲመጡ መስተካከል አለበት። ቢያንስ የሀላባ ከተማ አስተዳደር ይሄን ቢያስተካከል በቃ ምቹ ሆኖ ሌሎች ውድድሮች ይመጣሉ። ቀጣይ ግብአት እንዲሆን በጣም ከሞላ ጎደል በጣም ብዙ የሚባለው በጣም ጥሩ ነገሩ ነው ያለው። ትንሽ እኔ እንደ ችግር ብያየሁት ትንሽ የመለማመጃ ሜዳዎች ላይ ትኩረት አለማድረግ ነው። እሱ ነገር ላይ ትንሽ ከተስተካከለ ያው ቲሞች ሊሰሩ ሲሄዱ እነዛን ቦታዎች ምቹ ማድረግ ይጠበቃል። ያው መጫወቻ ሜዳው ምቹ ሆኖ የልምምድ ሜዳዎች ምቹ ካልሆኑ ትንሽ እንትን ያለ ይሄንም እንደ ትልቅ እንደ ጉድለት ሳይሆን ቢስተካከል ከሚለው ነውና የልምምድ ሜዳ ከተስተካከለ ይሄ ፕሪሚየር ሊጉን ማወዳደር የሚችል በጣም ስማርት የሆነ ትልቅ ከተማ ነች። ምናልባት የትሬኒንግ ሜዳዎች ቢስተካከሉ ትልልቅ ውድድሮችን ማስተናገድ ይችላሉ ብዬ ነው ማምነው። በቀጣይ እንግዲህ አሁን አንደኛ ሊግ የመጀመሪያውን ውድድር ተጀምሮበታል ይህ ኢንተርናሽናል ስቴዲየም። በቀጣይ ደግሞ ከፍተኛም ሊጉ ፕሪሚየር ሊጉ እዚህ መጥቶ ውድድር እንዲያካሄድ ከዛ አንግልስ ምን ይላሉ? እኛም የራሳችን ሀሳብ ነው የምናስቀምጠው እንጂ ለምሳሌ ከኛ በላይ ደግሞ ፌዴሬሽኑ ራሱ የተረዳ ይመስለኛል። ለምሳሌ አንደኛ ሊጉን ውድድሮች ደግሞ ያው በሁለት ቦታ ነበር ሲደረግ የነበረውና የሁለቱን የማጠቃለያ ክሪስ ክሮስ ጨዋታ ደግሞ እዚህ ሜዳ ላይ ስላደረገ ይሄ ደግሞ ፌዴሬሽኑ ራሱ የተረዳው ስለሚመስለኝ በዚሁ እንዲያስቀጥልላችሁ ነው ማለት። በመጨረሻ መስተካከል አለባቸው እንደ ከተማ አስተዳደር ማስተካከል ያለበት ሌሎች ውድድሮች እዚህ እንዲመጡ የሚያስተላልፉት መልእክት ካለ? እኔ ምንም ይሄን አስተካክሉ ብዬ ለሀላባ ሕዝብ ምንም የምናገረው ነገር የለም። እዚህ ለምሳሌ እዚህ ከመጣን ያው ሁለት ወራችን ነውና እስከዛሬ ያየን ያለው ነገር በሙሉ ብታስቀጥሉ ነው ማለት። ለምሳሌ አጋጣሚ ያ የቲሞቹ ስም ማጥራት ባልፈልግም ለምን ያ አጋጣሚ ያ ስፖርት ያመሳስላል። ባለፈው አጋጣሚ ደግሞ ደጋፊዎች ከዚህ ወጥቶ እዛ በር ላይ የሆነ ሰው ጋር የሆነ ትንሽ ነገር ተረፈ። ያው ለምሳሌ ህዝቡ ጋር አይደለምና የተፈጠረው ነገር ያን ደግሞ ያቺኛዋን ነገር የሰራውን ነገር ደግሞ አባሮ ህዝቡ ለራሱ ይዞ ነበርና ያቀረበው ያቺኛዋ ነገር ይበረታታ ነው የምለው። እያደረጋችሁት ያለው ነገር በሙሉ በጣም ደስ ይላል። በዚሁ አስቀጥሉ ነው የምላችሁ። እንግዲህ እንደ አጠቃላይ መስተካከል ያለበት ነገር ካለ በቀጣይ የትላልቅ ሊጎችን ማስተናገድ ፍላጎት ያለው በፕሪሚየር ሊግም ደረጃ ከፍተኛ ሊግ ወደዚህ እንዲመጣ መስተካከል አለበት የምትለው ካለ? እኛ በሀላባ በኩል ይስተካከል ብለን የምናገረው ነገር እንደዚህም ብለን የምናወጣው ኮሜንት የለም። ጥሩ ነው እስካሁን ባለበት። ምናልባት ሂደቶች እየጨመሩ ሲሆን ሊስተካከል የሚችሉትን ደግሞ የሚመጡ ኮቾች ነው የሚያዩት። እኛ ባለንበት ግን ከመጀመሪያም ጀምረን እስካሁን ተመችቶናል ባለንበት። 16 ቡድን ሲገባ እያንዳንዱ የከተማውን በጀት አምጥቶ ሀላባ ላይ ነው የሚያራግፈው። ያ ሱቅ በደረቴም የሚሰራው ሊስትሮም የሚሰራው ባጃጅም የሚሰራው ሆቴልም የሚሰራው ዝቅተኛውም ከፍተኛውም ስራ ላይ የተሰማራ ሁሉ ከኛ ገንዘብ ይወስዳል። ያ ደግሞ ተጠቃሚ አለ። እንደውም አንዳንድ ሰዎችን ለማናገር ለዚህ ስቴዲየም ገንዘብ አውጥተናል ሲል ያው እኛ እየመለስንላችሁ ነው፣ እናንተ የሰጣችሁትን እኛም እየመለስንላችሁ ነው ብለን በጣም ደስተኛ ነን። እንደዚህ አልጠበቅንም ነበር። ለምሳሌ ጾም ወራት ነበር የመጣ ነው፣ የሙስሊሙም የክርስቲያኑም ጾም ወራት ነበር። በዛ ሰዓት ደግሞ የትም ቦታ ላይ እንቅስቃሴ ይቀዘቅዛል። እኛ መግባታችን ግን እንቅስቃሴውን አላቀዘቀዘውም፣ በዛው እንዲቀጥል ነው ያደረገው። ያ ደግሞ ያው ከተማው ለለፋው ነገር ምላሽ በህዝቡ ምላሽ እያገኘ ነው ብዬ ነው ማምነው።
ኢትዮጵያ ሊግ አንድ ጨዋታ ተመልክታችኋል። እንደ ፌዴሬሽን እንደ ሀገርም ላይክ ይሄኛው ሊግ ላይ ማለት የሚፈልጉት ነገር እንደ ሊግ እንደ አንደኛ ሊግ አሁንም ትኩረት ይሰጠው ብዬ ማስበው እንደ ፌዴሬሽን አዘጋጅ የራሱን ነገር ነው የሚያዘጋጀው። እንደ ፌዴሬሽን ግን አሁንም በዚህ አይነት ስታንዳርድ ሜዳዎች ላይ ለምን ናሽናል ቲም የሚወጡ ልጆች ለሀገር የሚጠቅሙ ልጆች ከዚህ ሊግ ነው የሚወጡት፣ ከየትም ሊወጣ አይችልም። ስለዚህ እንደዚህ የሜዳ ላይ ፋሲሊቲ ላይ አሁንም ፌዴሬሽኑ ፎከስ ቢያደርግ እንደ መጨረሻ ግርጌ እንዳለ እንደተተወ ነገር ባያስበው ለሌላው የሚሰጠውን ክብር ለዚህ ሊግም ቢሰጠው። ምክንያቱም በቃ ሶርስ ከሌለ ሩቱ የለም። ስለዚህ ይሄ ሶርስ ነው። ሩቱም ማግኘት ከተፈለገ ፍሬውም ማግኘት ከተፈለገ እዚህ ላይ ሲሪየስሊ ይሄ ከተማ ይመቻል፣ ይሄ ከተማ አይመችም፣ ሜዳው ያጫውታል፣ ሜዳው ይሆናል አይሆንም፣ ኢንቫይሮንመንቱ የሚለውን ነገር ፌዴሬሽን ታሳቢ ያድርግ ብዬ ነው መልእክትም ማስተላለፍ። የ24 ዓመት የፕሪሚየር ሊግ ጥያቄ ሀላባ ከተማ እናንተ እዚህ ያላችሁ አሳክቷልና ለመላው ማህበረሰብ ማስተላለፍ የምትፈልገው መልእክት? ያው እንኳን ደስ አላችሁ። ለ24 ዓመታት የቆየ የልፋት ውጤት እንግዲህ ይህ ኢንተርናሽናል ስቴዲየም በተሰራ ማግስት ሀላባ እንግዲህ ፕሪሚየር ሊግ ገብቷል። ከዛ አንገል የሚሉት ነገር? በጣም ደስ ብሎኛል። እኛ እዚህ ሆነን ሀላባ መግባቱ ለኛም እንደሆነ ታሪክ ነገ የምናወራው ነገር ነው ብዬ ነው ማስበው። እግር ኳሱን ሀላባ ደክሞበታል በፊትም አውቃለሁኝ። አሁን ደግሞ በወጣት አሰልጣኝ ታግዞ ይሄ ሪዛልት መምጣቱ ለከተማውም ህዝብ ለተላበውም ለለፋውም ሰው ይሄ ክሬዲታቸው ነው ብዬ ነው ማምነው። በዚሁ አጋጣሚ ሀላባ ከነማዎች እንኳን ደስ አላችሁ ማለት ነው ፈልገው። ለ24 ዓመታት ሲለፋበት የነበረ የሀላባ ከነማ የፕሪሚየር ሊግ መግባት ስኬት አለ። እናንተ እዚህ ያላችሁ ነውና ከዛ አንግል እስቲ ለሀላባው ማህበረሰብ የምትለው ነገር ካለ? እኔ በጣም ይገባችኋል ነው የምለው። ያው ማለት ያለፈው አመትም እንደዚሁ ከጫፍ አካባቢ ደርሶ እንደዚህ ባሳዘን ሁኔታ ነው አበበ ቢቂላ ላይ አስታውሳለሁ እንዴት ሚስ አድርገው ምናምን ሲመለስ የነበረውን ነገርና ደጋፊው ጋር የነበረውን ስሜት በጣም እንትን አይቼ ነበርና አሁን ደግሞ ሳየው ገና ከመጀመሪያው ጀምሮ የነበረው ነገር የሰው ጉጉት እናንተ እዛ ሆናችሁ ከዋሳ ቲሙ ገብቶ ከተማው ላይ ያለው ነገር እርጉዝ ሴት ሳትቀር ነው ሌሊት ላይ 5-6 ሰዓት ይመጣሉ ተብሎ በግርምት ነበር ሳይ ነበርና ኢትዮጵያ ውስጥ እስከማይመስል ድረስ ነው። በጣም አንዳንዴ የሆነ ነገር እግር ኳሱና ማህበረሰቡ በጣም እላፊ መተሳሰሩ ነው። ከኳሱም በላይ ነው ይህ ክለብ ለሀላባ ማህበረሰብ ከእግር ኳስ በላይ ነው ብሎ ነው የሚያስበው። እንደ እግር ኳስ የሚወደው ብቻ አይደለም፣ በቃ ይሄን እንደ አንድ አካሉ ነው የሚያውና በጣም ይገባቸዋል ነው ብዬ ነው የማስበው። እንኳን ደስ አላችሁ ማለት። እሺ፣ አሰልጣኝ ሳምሶን ከተማ እባላለሁ። የፉሪ እግር ኳስ ክለብ ዋና አሰልጣኝ ነኝ። መጨረሻ ማስተላለፍ የምፈልገው እዚህ ከተማ ላይ የተዘጋጀውን ዝግጅት ላዘጋጃችሁ ሰዎች እናመሰግናለን። ጥሩ አቀባበል አድርጋችሁልናል። እኛም እናንተ የምትፈልጉትን ኳስ መዝናናት የሚፈልግ ህዝብ ነው። ያንን ነገር ልንሰጣችሁ ሞክረናል። ስለነበረን ከእናንተ ጋር ቆይታ ከልብ እናመሰግናለን። የፉሪ ስፖርት የሀላባ ስፖርት ቢሮዎች፣ የከተማ አስተዳደሮች ስላደረጋችሁልን ነገር ከልብ አመሰግናለሁ። በፉሪ ስፖርት ክለብ አማካኝነት አመሰግናለሁ። ስሜ ያው የሆለታ ከተማ እግር ኳስ ክለብ አሰልጣኝ ቻይና ሸቱ እባላለሁ። በዚህ አጋጣሚ ምናልባት እየዞርን እኛ ውድድር በምንሰራበት ሜዳዎች ላይ አጋጣሚ ትምህርት ቤቶች ላይ ነው እየሰራን የነበረው። እዚህ ቢሻሻል ካየናቸው ሌላ ከተሞች ላይ ካየናቸው ቢሻሻል ማለት የምፈልገው ከተማው ወደ ፕሪሚየር ሊግ ከመግባቱ አንፃር ታዳጊ ፕሮጀክቶች ላይ ፎከስ አድርጎ ቢሰራ የሚወጡ ልጆች እያየን ስለሆነ እሱ ላይ እድገት ቢሰራ ታዳጊዎች ላይ ቢሰራ ጥሩ ውጤታማ ይሆናል። ለከተማው ለክልሉም አልፎ ለአገራችን ልጆች ማፍራት ይችላል የሚል ነገር ነው። ሌላ ነገር እንግዲህ አመሰግናለሁ። ቴንኪው ብለናል። እናመሰግናለን። እኛም መልካም ጊዜ። እሺ፣ ያው ስሜ ኢብራሂም ረሺድ እባላለሁ። የመጣሁት ከኛ አዲስ ከተማ ነው። ውድድሩ ቆንጆ ውድድር ነው። ያው ብሔራዊ ሊግ ላይ ወደ 2 ወር የሚሆን ቆይታ አድርገናል። ደስ በሚል ቆንጆ በሚባል ሁኔታ ነው ያሳለፍነው። ውድድሩ ላይ ከነበሩ ክለቦችም ጋር ከእያንዳንዱ ጋር በጣም ጥሩ በሚባል ግንኙነት ነው ሙሉ ከሚባሉ ኮቺንግ ስታፍ አወዳዳሪዎችም ጋር ነው ያሳለፍነው። አወዳዳሪዎችም ደግሞ በጣም መልካም የነበሩ ሰዎች ናቸው። አንድ ወጣትም ስሜትም ኖሮን አንዳንዴ ትንሽ የሆነች ነገርም ስናሳይም በጣም ለመረዳትም ሲሞክሩ የነበሩ ናቸው። እነሱንም በጣም ቴንኪው ማለት እፈልጋለሁ። ለነበረን ቆይታ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። ያው ስሜ አወል አብዲ ይባላለሁ።
ሮቢ ከተማ ኮቺንግ ስታፍ ነው በአላባ ላይ እስከዛሬ ሲደረግልን የነበረውን ነገር በሙሉ ህዝቡንም አመራሩንም ሁሉንም ነገር ኢቭን አጋጣሚ አንዳንዴ የውሃ ችግሮች አሉ በራሳቸው ቦቴ የልጆቹ የሚታጠቡበትን ልብስ የሚያጥቡበትን ድረስ ልክ እንደ ፖሊዮ ክትባት ቤት ለቤት ዶ ማምጣት በለው በጣም ከመንም በላይ ህዝቡ ወደ ሁሉንም እናመሰግነው ወዳለሁ ቲማችሁንም አላህ ያርግላችሁ ነው ብለው አመሰግናለሁ። እሺ ያው ማሙሽ ገነሞ እባላለሁ የአሳሳ አንደኛ ኩሽ ነው። መልእክት ካለ ለፌዴሬሽኑ ለምን ፌዴሬሽኑ ላደረገልን እገዛ ላደረገልን ነገሮች ሁሉ በስተክል ለአንተ ላሉን እናመሰግናለን። ቴንክ ዩ እሺ